እግዚአብሔር ውለታ አይረሳም። ሰይጣን በጆሮአችሁ መጥቶ ትቷችኋል እግዚአብሔር ሲሏችሁ አልተወኝም፣ እግዚአብሔር ውለታ አይረሳም ብሎ ቅዱስ ጳውሎስ ነግሮኛል። እንግዲያ እግዚአብሔር ከወደደህ ወይም እግዚአብሔር ከወደደሽ ይህም በሽታ አያድንህም፣ ይህ እንደዚህ አያረግልህም፣ ምቀኞችን አያበርድልህም፣ ምናምን እንደዚህ አይልህም። ያማ የማይቆነጠጥ ልጅ የሰው ልጅ ነው በሉት ደግሞ ማለት ነው። የማይቆነጠጥ ልጅ የማን ልጅ ነው? የሰው ልጅ ነው። እግዚአብሔርን ቆየዋለሁ ይመልስልኛል። ከእግዚአብሔር ተሽለህ መቼም አንተ ሰይጣን በጆሮአችን ሹክ ሲለም ማርገል ቆይ የሆነው እሱንና እግዚአብሔር እንኳን ባያስብ እንደው አንተ ሐሳብ የሆንከው ከምን ጀምሮ ነው ብሎ መመለስ አለብህ። ባያስብልኝ ራሱ የማን መሆን ይሻለኛል? የእግዚአብሔር መሆን ይሻለኛል። ባያስብልኝ ራሱ አንደኛ እግዚአብሔር ባህሪው ውለታ በማድረግ ምንድን ነው? ያምር እግዚአብሔር ገብረ ጽድቅ። ሊቃውንቱ ሲተረጉሙ ነው ይታምር እግዚአብሔር በገቢረ ጽድቅ። እግዚአብሔር ሁልጊዜም በጎ በማድረግ ምን ይባላል? ይታወቃል። የታወቀ ነው እግዚአብሔር። እግዚአብሔር ውለታ አልዋልንም እንጂ የሰራናትን አይረሳብንም እግዚአብሔርና በቸርነቱ አይርሳን። የቸርነቱን ስራ ይስራልን።